የጂሜል አካውንታችሁ ፓስዋርድ ጠፍቶባችሁ ተቸግራችሁ ታውቃላችሁ? በዚህ ቪዲዮ እንዴት አድርገን ስልካችን ላይ የጠፋብንን ፓስዋርድ እንደ አዲስ ሪሴት በማድረግ መጠቀም እንደምንችል አሳያችኋለሁ። አብራችሁን ቆዩ። መጀመሪያው ወደ ስልካችን ሴቲንግ ውስጥ እንገባለን። በመቀጠልም ወደ ታች ወረድ በማለት አካውንት ኤንድ ባክአፕ እንፈልጋለን። እሱን ከተጫን በኋላ ማኔጅ አካውንትስ የሚለውን እንነካለን ማለት ነው። ከዛ በኋላ ከነዚህ ውስጥ ፓስዋርዱን የረሳነውን ጂሜል አካውንት እንመርጥለታለን። በመቀጠልም ጉግል አካውንት የሚለውን እንጫናለን። ከነዚህ ከሚመጡት አማራጮች ውስጥ ጉግል ፓስዋርድ የሚለውን እንነካለን። ለዚህ ከዚህ ላይ ፓተርንን ወይም ደግሞ ፊንገር ፕሪንትን ከሆነ ፊንገር ፕሪንትን በመስጠት እንዲያልፍ እናደርገዋለን። ከዛ በኋላ እዚህ ላይ ኒው ፓስዋርድ ኤንድ ኮንፊርም ኒው ፓስዋርድ የሚል አለ። አዲስ ፓስዋርዳችን አስገብተን ጨረስን ማለት ነው። ከዚህ በኋላ አዲሱን ፓስዋርድ መጠቀም እንችላለን። ከተመቻችሁ ፎሎ ላይክ ማድረግ እንዳይረሳ።